ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ በአንድ ወቅት በጨለማ ውስጥ ተቀብራ ስለነበረች ነገር ግን በጽናቷ ፀሐይን ስለመሰለች ሴት ታሪክ እናወጋለን። ይህች ልጅ ሳባ ትባላለች። ሳባ ገና የ2 ዓመት ህፃን እያለች ነበር እናትና አባቷን በመኪና አደጋ ያጣችው። ያ አደጋ የቤተሰቧን ህይወት ብቻ ሳይሆን የእሷንም ማንነት የቀማ ትልቅ አውሎ ንፋስ ነበር። ሳባ ቤተሰቦቿን ካጣች በኋላ ወደ ማደጎ ቤት ገባች። በማደጎ ቤት ውስጥ ከገባች በኋላ አንድም ቀን እንኳን ሰላም አግኝታ አታውቅም። አስተዳዳሪዋ ወይዘሮ አልማዝ የተባሉ ጨካኝ ሴት ነበሩ። ሳባ ሌሊት ተነስታ ጨረቃ ብርሃን መጽሐፍትን ስታነብ ካገኟት ይቀጧታል። አንድ ምሽት ሳባ የምትወደውን ግጥም እያነበበች ሳለ ወይዘሮ ማርታ መጡ። መጽሐፉን ቀደው ወደ እሳት ጣሉት። ሳባ ስቅስቅ ብላ ያለቀሰች እንዲህ አለች፣ መጽሐፉን ብታቃጥሉትም በጭንቅላቴ ውስጥ ያለውን እውቀት ግን ማቃጠል አትችሉም ብላ ለወይዘሮ አልማዝ ነገረቻቸው። ከዛ በኋላ ወደ ዩኒቨርሲቲ ገባች። ዩኒቨርሲቲ ገብታ ኤልያስ የተባለ ቆንጆ ወጣት ተዋወቀች። ኤልያስ የከተማው ትልቁ ሆቴል ባለቤት ልጅ ነው። ሳባን ካያት ቀን ጀምሮ በንጹህ ልቧ ተሸነፈ። ከዛም ወደዳት። ነገር ግን የኤልያስ ቤተሰቦች የሳባን ማንነት ሲያውቁ ከፍተኛ ቁጣ ተነሳ። የማደጎ ልጅ የቤታችን መቤት አትሆንም አሉ። የኤልያስ ቤተሰቦች ከልጃቸው እንዴት እንደሚያርቋት ተማከሩና የኤልያስ እናት ሳባን ለብቻዋ ጠርተው ልጄን ከፈለግሽው የሰረቅሽውን ገንዘብ መልሺ በማለት ሌባ አስመሰሏት። ኤልያስ በቤተሰቦቹ ሴራ ታውሮ ሳባን ጠረጠራት። ሳባ ከኤልያስ ተለይታ ከተማዋን ጥላ ወጣች። ለብቻዋ ያለማንም ረዳት እርሷን ነክሳ መስራት ጀመረች። ቀን ስራ፣ ማታ ደግሞ ትምህርት። በዚህ ሁኔታ 5 ዓመታት አለፉ። ሳባ አሁን በሀገሪቱ ውስጥ ካሉ ትላልቅ ዲዛይነሮችና የቢዝነስ ሴቶች አንዷ ሆነች። ሳባ ፋሽን የሚለው ስሟ በመጽሔቱ ላይ ወጣ። ሳባ በመስታወት ፊት ቆማ ራሷን ተመለከተች። ራሷን ስትመለከት ያችን አልቃሻዋን ህፃን አላየችም። ይልቁንም በእሾህ አክሊል ውስጥ አልፋ ለክብር የወጣች ንግስት አየች። አንድ ቀን ታላቅ የሽልማት ድግስ ተዘጋጀ። ኤልያስና ቤተሰቦቹ እዚያ ድግስ ነበሩ። ሳባ እንደ ንግስቱና መድረክ ላይ ወጣች። የኤልያስ ቤተሰቦች በስራቸው አፈሩ። ኤልያስ ስህተቱን አውቆ ይቅርታ ለመጠየቅ ወጣ። ሳባ ግን በእርጋታ እንዲህ አለች፣ ይቅርታ አድርጌልሃለሁ፣ ግን ያንተን ፍቅር የፈለግኩት ረዳት በሌለኝ ጊዜ ነበር። አሁን ግን የራሴን ዓለም ሰርቻለሁ ለኤልያስ መለሰችለት። ውድ ተመልካቾች፣ ሳባ ያሸነፈችው ለማደጎ ቤት ላደገች አይደለም። ሳባ ያሸነፈችው ማንነቷ ሌሎች እንዲወስኑላት ስላልፈቀደች ነው። እናንተስ ዛሬ ለሚገጥማችሁ መሰናክል ምን አይነት ምላሽ ትሰጣላችሁ? መልሱን በኮሜንት አስቀምጡልኝ።